ተረጋጉ። ሁላችሁም በየተራችሁ ደርሳችኋል። በእውነት ደግስ በጣም ፈጣሪ እድሜና ጤና ይስጠው። ይሄው አንተ ተባረክ። ይሄው አንቺ ክበርልኝ እኔ ልጅ። ጋሼ ይግቡ። ጋሼ ከዚህ በላይ ዝም ማለት አልችልም። በቂ ሀብት አሉት፣ ጤና አሉት፣ ፈጣሪ የሰጠው ግን ምንም ደሃን እየረዱበት አይደለም። ባለ ስጋ ቤቱ እንኳን በአቅሙ ለማህበረሰቡ ቀን በቀን ስጋ እንደሰጠ ነው። እርስዎ ምን አለቦት? ልጅ የሎት፣ ቤተሰብ የሎት፣ ግን ምን ያደርግላቸዋል? የሁሉ ሀብት ምንም ደሃን እየረዱበት እኮ አይደለም። ምን እያደረኩ እንደሆነ ለነሱ መናገር አስፈላጊ አይመስለኝም። በዚህ ራስ ወዳድነታችሁ የተነሳ ነው የሰፈር መንደር ሁሉ ሰው ቢጠላችሁ። የእነሱ ተግባር እኔ ምንም አይጎዳኝም። ጀሃንም መግባት ይችላል። ወንድም የሁሉም ሰው ጥያቄ ያነሳሉ። ለድሆች ስጋ ማከፋፈል አቁመዋል እያሉ ነው። አዎ ልክ ነህ። እና ታዲያ ለምንድን ነው ድሆችን መርዳት ያቆምከው? ለማህበረሰቡ እስካሁን ድረስ ቀን በቀን የምሰጣቸው ስጋ ብሩ ከኔ ኪስ አልነበረም እስካሁን የሚወጣው ከጋሼ ነበር እስካሁን ድረስ ይወጣ የነበረው። ልብስ የሚሰፉት የነበሩት ጋሼ? አዎ። ኧረ ምን አይነት እና ከሞቱ በኋላ ነው የምትነገረን? ይሄ ነገር በእኔና ባንተ መሃል ሚስጥር ሆኖ ይቆይ ብሎኝ ነበር። አንተ እየረዳሃቸው መሆኑን ብነግራቸው እኮ በጣም ነው የሚወዱ፣ በጣም ነው የሚደሰቱት። ሁሉም ተግባሮች ላይ እንዲጨበጨበል ብቻ ጠብቅ። አንዳንድ ተግባሮች ላይ ሰው መሆንን አሳይ።